እንዴት ናቸው የእግዚአብሔር ቅዱሳን? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ ቀን በሰላም አደረሳችሁ። ስሜ ዲያ ታምራት ይባላል። ከእውነተኛይቱ ድንኳን ቤተክርስቲያን ከህፃናት አገልግሎት ክፍል ነው የመጣሁት። ዛሬ ከእኔ ጋር ኢየሱስ ለምን ተወለደ በሚል ርዕስ ቃል እንከፋፈላለን። እንደምታውቁት የኢየሱስ ክርስቶስ ልደት እንዴት እንደነበር ከሚያስተምሩን የመጽሐፍ ቅዱስ ክፍሎች አንዱ በሉቃስ ወንጌል በምዕራፍ 2 ከቁጥር 1 እስከ 35 ላይ ይገኛል። ለዛሬ ከኔ ጋር እንድናይ የምፈልገው ከቁጥር 25 እስከ 38 ያለውን ክፍል ነው። በዚያን ጊዜ ጻድቅና ትጉህ የሆነ ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበር። እርሱም የእስራኤልን መጽናናት የሚጠባበቅና መንፈስ ቅዱስ በላዩ ላይ ያደረ ሰው ነበር። ደግሞም የጌታ መሲህ ሳያይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበር። እርሱም በዚህ ጊዜ በመንፈስ ተመርቶ ወደ ቤተ መቅደስ ገባ። የልጁም ወላጆች በሕጉ ልማድ መሰረት ተገቢውን ሊፈጽሙለት ሕፃኑን ኢየሱስን ይዘው በገቡ ጊዜ ስምዖን ተቀብሎ አቀፈው። እግዚአብሔርን እያመሰገነ እንዲህ አለ፣ ጌታ ሆይ ቃል በገባኸው መሰረት አሁን ባሪያህን በሰላም አሰናብተው። ዓይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና። ይህም ለአሕዛብ መገለጥን የሚሰጥ ብርሃን፣ ለሕዝብህ ለእስራኤልም ክብር ነው። አባቱና እናቱም ስለ እርሱ በተናገረው ነገር ተገረሙ። ስምዖንም ባረካቸው። እናቱን ማርያምንም እንዲህ አላት፣ ይህ ሕፃን በእስራኤል ለብዙዎች መውደቅና መነሳት ምክንያት እንዲሆን ደግሞ ክፉ ለሚያሰሩበት ምልክት እንዲሆን ተወስኗል። የብዙዎችም የልብ ሀሳብ እንዲገለጥ ነው። ያንቺም ነፍስ ደግሞ በሰይፍ ይወጋል። ደግሞም ከአዜር ወገን የሆነች የፋኑኤል ልጅ ሐና የምትባል ነቢይት በዚያ ነበረች። እርሷም በጣም አርጅታ ነበር። በድንግልናዋ ካገባችው ባሏም ጋር 7 ዓመት የኖረች ነበረች። እድሜዋም 84 ዓመት እስኪሆናት ድረስ ቀንና ሌሊት ከቤተ መቅደስ ሳትለይ በጾምና በጸሎት የምታገለግል መበለት ሆና ቆየች። በዚያንም ጊዜ ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም መቤዥን ለሚጠባበቁ ስለ ሕፃኑ ተናገረች። ስምዖን ለምንድን ነው የእስራኤልን መጽናናት የሚጠብቀው? ሐና ስለምንድን ነው የኢየሩሳሌምን መቤዥን ለሚጠባበቁ ስለ እርሱ የተናገረችው? የሚጠብቁት ከትንቢቱ የተነሳ ነው። ግን ትንቢቱ ምን ነበር? ወደ ብሉይ ኪዳን ሄደን ጥቂቱን ተመልክተን እንመለሳለን። ኢሳይያስ ምዕራፍ 7 ቁጥር 14 ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይላልና፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አንቺ ግን ቤተልሔም ኤፍራታ ሆይ ከይሁዳ ነገዶች መካከል ትንሽ ብትሆኚም አመጣጡ ከጥንት ቀድሞ ዘመን የሆነ የእስራኤል ገዢ ከአንቺ ይወጣልኛል። አያችሁ፣ ይህ ሁሉ ስለ ኢየሱስ የተነገረ ትንቢት ነው። የሚጠብቁትም ይሄን ነበር። ማርያምና ዮሴፍ ወደ መቅደሱ ሲመጡ ስምዖን በመንፈስ ተረድቶ ወደ እነርሱ ቀርቦ ኢየሱስን ተቀበላቸው። አቅፎትም እንዲህ አለ፣ ዓይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና። ይህም በአሕዛብ ሁሉ ፊት ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው። እግዚአብሔር ለቀደሙት ነቢያት የተናገረው ትንቢት መፈጸሙን የሚያበስር ነበር። አምላክ ሥጋ ለብሶ የመጣበት ዋና ምክንያት ከኃጢአት የተነሳ ከእግዚአብሔር ርቀን የነበረውን በኢየሱስ ክርስቶስ ሥራ ወደ እግዚአብሔር ለማቅረብ ነው። ለእስራኤልም አሕዛብ ተብለን ከእስራኤል ውጭ የነበርነውን በእርሱ በማመን መዳን ሊሆንልን ኢየሱስ ክርስቶስ መጣ። ዛሬ የኢየሱስ ክርስቶስን የልደት መታሰቢያ ቀን ስናከብር ከዘላለም ሞት ወደ ዘላለም ሕይወት የተሸጋገርንበት የምስራች የተጀመረበት ቀን እንደሆነ በማሰብ ሊሆን ይገባል። ኢየሱስ የተወለደው ሰውን ሁሉ ከኃጢአት ለማዳን ነው። ከዚህ ትምህርት አንድ ነገር ከቀረላችሁ ለእግዚአብሔር ክብርን ስጡ።